የነሱ የእውነተኝነት ተውባ መገለጫ ስለሆነ እና ታሪኩ እዚህ ላይ ዝርዝር በጣም ሰፊ ስለሆነ ታሪኩ አልገባም። ጁምላ ነው መናገር የፈለጉ ግን እዚህ አያት ላይ አላህ በዚያው የሚጠቀመው ነገር ነው የሚገርመው አገላለጹ ያ አዩሀ ለዚነ አመኑ ተቁላህ ወኩኑ መዐ-ሷዲቂን እናንተ ያመናችሁ ሰዎች ወይ አላህን ፍሩ እውነተኞች ሁኑ። እውነተኞች በየትኛውም አይነት መልኩ በምንም አይነት አህዋል ውስጥ ብትሆኑ እውነተኛ ሁኑ። እሱ ብቻ ነው ነጃ ሊያወጣችሁ የሚችለው። ውሸት እንጂ የማያወጣ እውነትን ይዘቱ ነው። ውሸት እንጂ የማያወጣበት ቦታ ላይ እውነትን መናገር ማለት ነው። ያለምንም ነገር ዋሽታ አስመስለ በተለያየ መልኩ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ያሏለች ልጅ ነው ናቶሎ ቤት እንዲመጣላት ፈልጋ ላይ ያለች ተምር ሰጥህ ነው ብላ ስጠራቸው ሱሰን በእጅሽ ተምር ይዘሽ ነው ወይስ ልጁን ለማታለል ነው አላታላ ሰው ማተማ ይጃሉ አለቻቸው። ነገር ግን ተምር ባሽ ቢኖር ውሸት ተብሎ ይመዘገብ ይሻላል አላህ ዘንድ አለ። ዛሬ ልጆቻችን ምንድን ነው የምናስተምራቸው? ቤት ውስጥ አባት ተቀምጦ ከሌ መጣ አባት የለበል እናት የለበል ነው አለ። ከዛ በኋላ ይሄንን እውነት እንዲናገር ደግሞ እንጠብቃለን። ዋሻ ብለን ደግሞ እንገርፈዋለን። ከየት የተማረው ውሸት? ማን ያሳየው? በምን መልኩ የተማረው? አብዱልቃድር ጀይላኒ የምናውቃቸው ታላቁ ዓሊም ረባኒ አብዱልቃድር ጀይላኒ ይባላል። በልጅነታቸው 11 ዓመት ልጅ እያሉ ለዕልም ሐረከተል ዒልም ሊማሩ እናታቸው 40 ዲናር ስንቅ ይዛ ነጋዴዎች ጋር እንዲሄዱ ላከቻቸው። ወሲያን እናት የተናገረቻቸው የሚገርም ነገር ነበር። ምን ነበር ያሉት? አደራህን ልጄ እንዳትዋሽ ነበር። የአላህን እውቀት ልትይዝ ነው የምትሄደው። የአላህን እውቀት የሚይዝ ሰው ውሸት ከተቀላቀለበት ዱንያውን አዳራው ጠፋ። እንዳትዋሽ። ነጋዴዎች ጋር ሆኖ እየወጡ መንገድ ላይ ሽፍታ ያዛቸው። ሽፍታ ሲይዛቸው እንግዲህ ሽፍቶቹ በቶ ያለውን ነጋዴ ስንት ይዘሃል እያሉ ያለውን ይሄን ያዝኩት እያለ የሚችለውን እየደበቀ እያስቀረ ንብረቱን ለማድረግ ሁሉም በተለያየ አይነት መልኩ ሄዳል። እሳቸው ጋር ሲደርስ ግን ልጅ ናቸው። 11 ዓመት ልጅ ሽፍታው ስንት ይዘሃል አላቸው። 40 ዲናር አሉ። ሲፈትሻቸው ያለችው እሷ ብቻ ነው። እነዚህ ብዙ ገንዘብ የያዙት ሁሉ ገንዘባቸውን ለማዳን እየዋሹ ነበር። አንተ ያለች ትንሽ ናት፣ እሷን እውነቱን ተናገርክ ለምን ሲላቸው እናቴ ከቤት ስወጣ ወስያ የነገረችን እንዳልዋሽ ነው። እናቴን ቃል ኪዳን ላለመብላት ነው ያልዋሸሁት አሉት። ሽፍታው አለቀሰ ይባላል። እኛ የአላህን ቃል ኪዳን ጥሰን የሰው ገንዘብ እየበዘረፍን አንተ ገንዘብህን ለማስወረስና ለማስወሰን እውነት የተናገርከው እኛ ባንተ እጅ ተውበት አድርገን አላንተኑ ተከትለን እንሄዳለን ነበር ያለችው። ነቲጀቱ ስቅ ሰዎች ሲወስኑ አቋም ሲኖራቸው ብዙ ነገር ያስተካክላል። ስለዚህ እኛ አሚሩ በሳቸው እጅ ተውበት አደረገ። ተከታዮቹ የሽፍቶቹ ተከታዮቹ አንተ በሽፍትነት መሪያችን ነበር በተውበት መሪያችን ትሆናለህ ብለው ነው ተከትለው እነሱ ጠለበ ዒልም ፍለጋ ሄዱት ይባላል። ሁለተኛ የመጨረሻ ታሪክ አድርጌ ላነሳላችሁ ፈልገው ከስግ ጋር የአነስ ብን ነድር ታሪክ ውር ጦርነት ላይ ፈታኝ ነገር ከተከሰተባቸው ጊዜያቶች ውስጥ እንግዲህ ባለፈው ስናነሳ እንደነበረው የእስልምና ታሪክ ላይ ትልቁ ጥቁር ጥላ ያጠላበት ትልቁ ፈተና የወደቀበት ትልልቆቹ ሶሓባ የተሰዉበት የነቢዩ ስ ሰለም ሪባዒ የተሰበረበት ፈተናው ከባድ ነበር። ነቢዩ ለመግደል ብዙ ሙከራዎች ተደርገዋል። አላህ ጠበቃቸው። ትልቅ ሰሓባዎች ዋጋ ከፈሉ። የዛ ጊዜ ጠልሓ ብን ዑበይድላህ የመሰለ አሸረ ሙበሸሪነ ሚነል ጀና ለነቢዩ የተወረወረው ቀስት በእጁ ነበር የመለሰው። እጁ ሽባ ነው እስኪሞት ድረስ ጠልሓ ብን ዑበይድላህ አሸረ ሙበሸሪነ እጁ ሽባ ሆኖ የሞተው ምን ይባል ነበር? ሰሓባዎች ምን ይላሉ? ከእጆች ሁሉ የምታምር እጅ ከነቢዩ ሰውነት ላይ ሌላ ስትከላከል ሽባ የሆነች እጅ ይሉ ነበር ረዲየላሁ ዐንሁ። ብዙ ፈተና ነበር የነበረው። ሰዎች ራሳቸውን የሰጡት እነ ኑሰይባ ቢንት ከዕብ ኡሙ ዐማራ በአራት አቅጣጫ ሁሉም የመጣ ጠላት ከፊት እየቆመች ስትከላከል ነበርና ብዙ አይነት ፊት ተስተናግሯል። እዛ ውስጥ ልክ ሁኔታዎቹ እየከበዱ መጡ። ያን ጊዜ ሸይጣን ቢሻ ጀመረ፣ ማስወራት ጀመረ። ነቢ ስ ሰለም እንደተገደሉ እንደሞቱ ሞቷል ተብሎ ተወራ። ሰሃባዎች ላይ ድንጋጤ ፈጠረ። በዚህ ትልልቅ ሰዎች እየሞቱ ነው። እዚህ ደግሞ ነቢዩ ተገደሉ። ምክንያቱም የሆነች ቦታ ላይ ተከበው ነው ሰሃባዎች ሲከላከላቸው የነበሩት። በጣም ጥቂት ሰሃባዎች እንዳልኳቸው ለኡሙ ዐማራ ጥቂቶቹ ናቸው። ብዙ ሰሃባዎች ከነቢዩ ሰውነት ላይ ሲከላከሉ ወድቀዋል። አስር የአንሷር ወጣቶች እዛ ላይ ነው ፊዳ የሆኑት። አንዱ ሲሞት እያለ 10 ወጣቶች ለኡሙ ዐማራ መጡ። ጠልሓ ብን ዑበይድላህ ተከላከሉ፣ ግን ሞተዋል ተብሎ ነበር። ለዚህ ነበር አቡ ሱፊያን ረዲየላሁ ዐንሁ ያው
ሱፊያን ልክ ጦርነቱ ሲያበቃ የገለጸበት አገላለጽ ነበረ። ማለት የመጨረሻው ሂደት ላይ አማም ሙሐመድ ነቢዩ ሞተ ተብሎ ሸይጣን አስወጣ። ሰሃባዎች መካከል በጣም ሊያረጋግጥ ጦርነቱ አልቋል አላለቀም ብሎ ሊወስን ጥያቄ ጠየቀ። አማም ሙሐመድ ሰለላሁ ዐለይሂ ወሰለም አለ መልስ አትስጧል። አማም አቡበከር በሕይወት አለ መልስ አትስጧል። አማም ዑመር አለ ዑመርም የለም መልስ አትስጧል። ሶስቱም ሲጠይቁ መልስ አትስጡ፣ በቃ ሶስቱም ዋናዎቹ አልቀዋል ብለው አልሐርቡ ሲጃላ ምንድን ነው በድር ላይ ያሸነፋችሁን እሑድ ላይ ያሸነፍናችሁ ብሎ ተናገረ። እድል ያን ጊዜ ግን ሳሰለም ምንድን ነበር ያለው? ከዛ በፊት ለነዑዛ ወላ ውዛ ነው እኛ ጣዖቶቻችንን ረዱ ድል አደረግን፣ የእናንተ ግን ረዳት የላችሁም፣ ሁሉንም ትልልቆቻችሁን አጣችሁ ሲል የአላህ ክብር ነው የተነካው፣ በአላህ ላይ ነው ድንበር የታለፈው። አሁን መልስ ስጡታል። ምን መልስ ሲላቸው ዑመር ሁሉ ነው አላሁ መውላና ፈላ መውላ ነው፣ እኛ አላህ ወልያችን ነው እናንተ ወልይ የላችሁ ብላችሁ በሉታል። ጦርነቱንም እኛ አሸነፍናችሁ፣ በድር አሸነፋችሁ፣ እሑድ አሸነፋችሁ ሲል እኩል አይደለም ለስና ሰው ይል ቀጥላና ፍጀን ነው ቀጥላኩም ፊና አርበውታል። እኛ ሙተልም አሸንፈናችኋል፣ የእኛ የሞቱት ጀነት ናቸው፣ እናንተ ጀሃነም ናቸው። እኛ የመነስ ወይም መሻሃዳ ድል ወይም ደግሞ ሁለቱም ለእኛ ነስረ ነውና ያን ጊዜ ገባው አቡ ሱፊያን ነቢዩ በሕይወት እንዳለ የነቢዩ ሞት ግን ሁሉም ሙሽሪኮቹ እንኳን አመኑ ነበር። ብዙ አለ ሰሃባዎቹ ይሰውታል። ግማሹ ሰሃባ ተቀመጡ፣ አብደላህ ብን መስዑድ ተቀመጡ ይባላል። ይሄ አነስ ብን ነድር የሚባል ወጣት አብደላህ ብን መስዑድን አገኛቸው። ብኖች ሉሲ አብደላህ ምን ተፈጠረ ለምን ተቀመጣለህ ሲል ማታ ረሱሉላህ ነቢዩ ሞቱ ሰለዋቱላህ ዐለይሂ ወሰለም ነቢዩ ሞቱ። ታዲያ ነቢዩ ሞቱ ብለን እኛ መቀመጥ ላይ ያለብን ሙቁሙ ሙቱ አላማ ማተቢት ረሱሉላህ ነበር ያለው። እሳቸው የሞቱበት መንገድ መሞት ነው ወይስ ደግሞ እኛ መቀመጥ ነው የሚገባል? ተነሳ ሰው ወደኋላ እያፈገፈገ እሱ ወደፊት ሄድ ነበር። የረመቱት ሰሃባዎቹ 70 ምናምን ቦታ ነው የተበተረ ይባላል። 70 ምናምን ቦታ ተበተሩ ሸሂድ። ይህ ሰው ከሞተ በኋላ ነው አላህ ሱብሓነሁ ወተዓላ ሪጃሉ ሰደቁ ማ አሐዱላህ ዐለይህ እሱ ጅሃድ ውስጥ ከመግባቱ በፊት ቃል ኪዳን ገብቷል አላህ ጋር ራሱ ሊሰጥ ለእስላም ሊሰዋ ቃሉ ሊሞላ አላህ ጋር ወላሂ ያ ረቢ ጌታዬ ዛሬ የአላህ ጠላቶች ጋር አገናኝተኸኝ ሁሉ ነገርን ሰጥቼ ሸሂድነት እንድትወፍቀኝ እያለ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እሱ ከሞተ በኋላ ሁሉም ተገኙ። እሱም መለየት አልተቻለ። ማንነቱ ሙስሊሙ የሙሽሪኮች ጀናዛ ከመጎዳቱ የተነሳ መለየት አልተቻለም ነበር። 70 ምናምን ቦታ የተመታው መሰሉ ፊቱን ቆራርጠውታል ምናምን እና ግራ እጁ አውራጣት ላይ የነበረች ጠባሳ ስለነበረች ነቢዩ ሰለላሁ ዐለይሂ ወሰለም እሱን አወቁት። አላህ ቁርአን አወረደ ሪጃሉ ሰደቁ ማ አሐዱላህ ዐለይህ ፈሚንሁም መን ቀዷ ነሕበህ ወሚንሁም መን የንተዚር ወማ በደሉ ተብዲላ። አንዱ ከወንዶች አላማ እነዛ ቃል ኪዳናቸውን የሞሉ በቃላቸው ላይ የተገኙ ቃል የገቡትን ነገር እውን ያደረጉ ከነሱ ውስጥ የተመኘውን ያገኛለ፣ ከነሱ ውስጥ ደግሞ በሕይወት የተረፋለ። በሕይወት ተርፎ ግን ከሹሃዳዎች ተቆጥሯል። ነጥራ ኢብኑ ዑበይዱላህ ነው አይደል? አላህ ሰሃቦቹ ይሉ ነበር በምድር ላይ ያለ ሸሂድ የሆነ ሰው መመልከት የፈለገ ነጥራ ኢብኑ ዑበይዱላህ መመልከት ይፈልጋል። ሁሉ ነገሩን ሰጥቷል፣ ግን አልሞተም። ይሄ ስልክ ለአላህ ተብሎ የተያዘ ቁርጠኛ አቋምና በእውነተኝነት የተከፈለ ዋጋ አላህ ዘንድ ያለው ደረጃ ዛሬ ተውበት አድርገናል። አላህ ጋር ይቅርታ ፈልገናል። እዚህ ረመዳን ተጠቃሚ ለመሆን ወስነናል። ከእኛ ግን አላህ ምን ይፈልጋል? እንተስዱቁላህ የስዱቁክ ነቢ ስ ሰለም ዳ ኸይበር ዘመቻ ላይ አንድ ጥቁር ሰው መጣ። ነቢ ስ ሰለም ባሪያ የነበረ ሰው ከሙሽሪኮቹ ጋር የመጣው ነቢዩ ጋር መጣ። በጣም ያ ረሱላላህ ኩንተ አስማ ሃኡላኢ የቁሉን አስለምተ ልየውም ኢዛ ቃተልቱም መዐ ድኹሊል ጀና። ትናንት እነዛ ሙሽሪኮቹና ይሁዶች ጋር ነበር። ዛሬ በአንተ እጅ ሸሃዳ እሰጣለሁ፣ እነሱ ጋር ብጋደላቸው ጀነት እገባለሁ አላቸው። ነዓም አሉ ረሱል ያ ረሱላላህ ከማ ተራኒ ሊአስወደ ልወጅህ ልትነ ራኢሐ ወረስነ ቲያብ መዐ ድኹሊል ጀና። እንደምታይ ባሪያ ነኝ፣ መጥፎ ሽታ ጠረን ያለኝ ሰው ነኝ፣ የቆሸሸ ያደፈ ልብስ ያለ ሰው ነው፣ ጀነት እገባለሁ አላቸው። አዎ አሉ ረሱል መርሐባ ብሎ ሶላት የለ ሐጅ የለ ጾም የለ ጀሃድ ውስጥ ገባ፣ ተገደለ። ነቢዩ መሐመድ ሰለዋቱላህ ዐለይሂ ወሰለም ጀናዛውን ሲያዩ ነበር ያሸፈ ረሱላህ ሰለላሁ ዐለይሂ ወሰለም ከሰውነቱ ላይ አፈሩ እያራገፉ ወላሂ አራ አልአን ምን ሑር አልዒን ዘውጃት ሁለት ሚስቶቹ
ሁረሊን ዘውጃቶቹን አያቸዋለሁ ከፊቱ ላይ አፈሩን እያራገፉ ተሪበ አላሁ መን ተሪበ አፈር አስነካህን አላህ አፈር ያልብሰው ወቀተለሁ አላሁ መን ቀተለክ የገደለህን አላህ